Congratulations, and there you have it, the top 5 from Americas and Caribbean. ስለ ዓለም የቁንጅና ውድድር አንዳንድ እውነታዎች። በዓለማችን የመጀመሪያውና ትልቁ የሚስ ወርልድ የቁንጅና ውድድር እንደ አውሮፓውያን አቆጣጠር በ1951 የተዘጋጀ ሲሆን አዘጋጇ ሀገር ዩናይትድ ኪንግደም ነበረች። ዓለም አቀፉን የቁንጅና ውድድር ለተከታታይ 38 ዓመታት ያለማቋረጥ በብቸኝነት ያዘጋጀችው ዩናይትድ ኪንግደም ስትሆን ሁሉም ውድድሮች በለንደን ከተማ የተደረጉ ነበሩ። የመጀመሪያውን ውድድር ተሳታፊ ከነበሩት 27 ሀገራት በማሸነፍ ዘውዱን የደፋችው የስዊድኗ የ22 ዓመት ቆንጆ ክርስቲና ማርጋሬት ነበረች። አፍሪካ በግብጽ፣ በደቡብ አፍሪካና በናይጄሪያ ቆነጃጅት 4 ጊዜ የክብር ዘውዱን መጫን ችላለች። ከ72 ዓመታቱ የቁንጅና ውድድር የ19 ዓመቷ ግብጻዊት አንቲገን ኮስታንዳ እንደ አውሮፓውያን አቆጣጠር በ1954 ዘውዱን የጫነች የመጀመሪያው የአፍሪካዊት ተወካይ ነበረች። ደቡብ አፍሪካዊቷ የ18 ዓመት ቆንጆ ፕኔፖል አን እንደ አውሮፓውያን አቆጣጠር በ1958 ዘውዱን መጫን የቻለች ሌላኛዋ አፍሪካዊት ነበረች። ናይጄሪያዊቷ የ19 ዓመት ወጣት አግባኒ ዳርጎ እንደ አውሮፓውያን አቆጣጠር በ2001 በደቡብ አፍሪካ የተካሄደውን የቁንጅና ውድድር ያሸነፈች ብቸኛዋ ጥቁር አፍሪካዊት ናት። በውድድሩ የ72 ዓመታት ታሪክ 16 አሸናፊዎች የ18 ዓመት ወጣቶች ሲሆኑ ከ18 ዓመት በታች አሸናፊዎች አልተመዘገቡም። በአንጻሩ በዕድሜ ትልቋ የዓለማችን ቆንጆ በ2018 ቻይና ላይ በተካሄደው 68ኛው ውድድር ዘውድ የደፋችው የ26 ዓመቷ ሜክሲኮዊቷ ቬኒሳ ፖንሴዲሎ ናት። ህንድና ቬንዙዌላ እያንዳንዳቸው 6 ጊዜ ዘውድ በመጫን ደጋግመው ውድድሩን ያሸነፉ ሀገራት ሲሆኑ ጃማይካ፣ ዩናይትድ ኪንግደም እያንዳንዳቸው 4 ጊዜ በማሸነፍ ሁለተኛ፣ እንዲሁም ደቡብ አፍሪካ፣ አሜሪካ፣ አይስላንድ እና ስዊድን ደግሞ እያንዳንዳቸው 3 ጊዜ በማሸነፍ ሶስተኛ ደረጃን ይዘዋል። እንደ አውሮፓውያኑ አቆጣጠር በ2003 በሀያት አህመድ አማካኝነት በዓለም የቁንጅና ውድድር ለመጀመሪያ ጊዜ ተሳትፋ 6ኛ ደረጃን አግኝታ የነበረችው ኢትዮጵያ በ2025 ደግሞ በሐሴት ደረጃ አማካኝነት 2ኛ መውጣት ችላለች።